ስራ ፈልጎ ማግኘት እየከበደ የመጣ ነው። ሪሰሽን ሜይ ለእነዚህ ነገሮች ለመዘጋጀት ምን ነገሮች ማድረግ አለብን? በመጀመሪያ ደረጃ አሁን ላይ ያላችሁበት ስራ ስቴብል ከሆነ አትልቀቁ። ሆልድ ኦን ቱ ኢት ኢቨን ኢፍ ዩር ናት ሃፒ፣ ደስተኛ ባትሆኑም ኢትስ ኦኬ፣ ሆልድ ኦን ቱ ኢት። ሁለተኛ ብራችሁን ሴቭ አድርጉ። ኦኬ ኢፍ ዩ ጋይስ አር ኢንቨስቲንግ ኢን ዘ ስቶክ ማርኬት ኤንድ ዩ ሃቭ ኢናፍ ሴቪንግ ጉድ። ነገር ግን በቂ ሴቪንግ ከሌላችሁ ፎር the next 6 to 1 year የሚያቆያችሁ prioritize የምትገዙትን ነገር ቀንሱ which means that አላስፈላጊ የሆኑ ነገሮችን ብዙ ነገር አትግዙ like Shein, Temu, ሁልጊዜም እነዚህ ፋስት ፋሽን የሆኑ እንደዚህ ቅራቅንቦ የሚሰበሰቡባቸው ዌብሳይት I'm not a big fan. If you guys are a big fan, just ቀንሱ እሱን የምትገዙትን አስፈላጊ ካልሆነ ቀንሱት hold on. ትላልቅ ቢግ ኮርፖሬሽኖች ጋር like Amazon and things like that ሰብስክሪፕሽኖች Netflix whatever እንደዚህ አይነት ነገሮች ካሏችሁ በደንብ የማትጠቀሙት ከሆነ consider canceling it or pause. The most important thing is that በቂ ካሽ መኖሩ ነው። ገባችሁ? like you guys need to be saving. That's the most important thing that you can do for yourself right now. Other than that, take it easy. በጣም ብዙ ዜና ምናምን አትስሙ። ራሳችሁን ሪላክስ አድርጉ and take it and band can, everything will be okay. We will outlive this. So yeah, you guys take care. Bye.